በጣም አዝናኝና አነጋጋሪ የሆኑ ቪዲዮዎችን ሰብስቤ ወደ እናንተ መጥቻለሁ። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። እንደ ሁል ጊዜው እወዳችኋለሁ። እንደዚህ ከሰራ በኋላ ለፋሰብኝ ኢትዮጵያ ዝፍረድ አንበሳ ከይቶ በላይ አንበሳው ምንድነው? ምን ውጦ ነው? ከድርቅ ነው ይመጫው። እስቲ ኮሜንት ኒ ቲጂ አገልግል መስለኝ ነበር አላለ። እስቲ ብላይ አሁን በዚህ ሰዓት አንበሳ ግቢ ተረቦላለው አንበሶች ድምጽ ስለሆንክ እናመሰግናለን። ይሄማ አንበሳ ነው ይከረነት ቢያንስ ካጠገቡ አንበሳ ብለህ ጻፍበት። መጥፎ ኮሜንት መስጠት አትችሉም። የቆየ ሴት አንበሳ ሊሆን ይችላል። እውነት ነው ከበላ ይመቸው። ልጅ ሲበዛ የሚወደው አከራይ ይላል እዚህ ጋር። አለጋት በለው ማን ተማምነ ዞሮ ደሳ ዲክ ዲሽካን ይዞራል። ይወሻው እዲ ጅማ ዘነበው ዝናብ በስመ አብ ወልድ ሱራጃ ጠፍቶ ነበር። ዶክተር ነው የራሳቸው ጉዳይ። እሑድን በፒያሳ አሁን ነው አድዋ የተደፈረው ይላል። ምንድን ነው? ምንድን ነው? እሺ ያበደ ነው። ምንድን ነው ያበደ ነው?
ሰልፊ ከአድዋ እንትኖች ጋር ሰልፊ ይመች። አዎ ሰይ ሰይ አቴ ምንም አላልኩም። ፎቶ በቃ ፎቶ ነው የሚነሳው። ጀለስ እያየን አራት እንትን እንዳይነክስህ ፀጉሩ እንደዚህ ዘዋ ኧረ እንዳይገጭሽ መኪና ያበደ ነው። እንዴ ክላስ ምንድን ነው የሁሉ ሰው ስራ የለም እንዴ? አልገባኝም። ምንድን ነው ብር ይታደላል? ኧረ ንገሩኝ፣ ምንድን ነው? የሆነ አዲስ ነገር ካለ ንገሩን፣ እኛ የምንሄድ። ይሄ ሁሉ ሰው ምን ይሰራል? እስማ ወልድ ቡልጋሽን ሰለሞን አላለችም። ከዛ ጅቡቲ ይሆን እንዲህ ምናምን ብሎ ሲጮህ ታስባል። ይመቻች። እንኳን ለሰነፎች ቀን በሰላም አደረሰሽ። አሜን አሜን። ጀለስ በጣም ኮስታራ ነው። ኦኬ ጀለስ በጣም ኮስታራ ሰው ነው። መንገድ ላይ ይርክ እንትልክት ረዛ ኪኒ ይመጣላችሁ ሀሳቡ ማርያም ቡና ሳልጠጣ ከቤት ስወጣ ይላል። ይመጪ ባይ ቡና ጠጪ። ይኸውልህ እንግዲህ አረጋሽ ይመቹት ማርያም ግርማ ይባላል። በነገራችን ላይ ከባድ ዳንሰኛ ነው። አይታችሁት ማታውቁት ከሆነ እስቲ ይሁት። እውነት በጣም የሚገራርም ዳንሶችን ነው የሚደንሰው። በዚህ ማለት አሁን እንደምታዩት እንደፊቱ አይደለም፣ ቅንጥስጥስ ነው የሚለው ምላችሁ። ከመሬት ተነስቶ ይመችሽ። ቀጣች ታደርግሻለች ትመጣና ይመች። አቦ ቅንቲ ነው አክቲንግ ከሰራሽ አይቀር ማርያም ይመች። አይ መጣ ደግሞ እስቲ ሽጉጥ
አራራራራራ ነቃተ ዲናታ ሄዷል ይመጪ ውየኑ ብለናል አለ ዘፋኝ ተከራይ ይላል። እንደው ስማችንን አታጥፉ። እንደው እግዚአብሔርን ፍሩ። ዋው ኪያ ይችላል ገብርኤል ተክላታ ፈቀርኩ ብስማ ማርያምን ይችላል። እንደው አሁን በቃ የሰውዬ እኮ የለም እኮ ወገብ የለውም እኮ ከዚህ በኋላ ወገብ የለውም እኮ በቃ እንደዚህ ተንጋዶ ነው የሚሄደው። በቃ እኮ በኢየሱስ በቃ ያው እድሜ ልኩን በሽተኛ ልጅ ምን አይነት እቺ ነገር ናት ማትመቸኝ። ጺም ላይ እንዴት ነው የሚቀባው ዋክስ? ከዛ ያስመጣችኋል። ይሄንማ ሲላጥ ሳና አንሄድም። ኔክስት ወለም ቢሆን እናያለን ሲላጥ እንዴ ማን ያለን ኔክስት ኔክስት ብለን የለው ኔክስት እንዴት እንደሚል ትግል አሳያችሁ። ይሁት ስማ ቢቀር ሳት እንዴ ምላጭ ምን አረገ? ማርያም ኢየሱስ ጌታ ነው። እንደው ባያምርብስ ቢቀር ደግሞ አረቦች ፊታቸው እንዳለ ጸጉር ነው። በቃ አባቴ ሲነጫቸው ነው የሚከርሙ ጀለስ ምንድን ነው? አያችሁ አሁን መንግስት ተረዳ ማለት ነው ክፍተቱን። ክፍተት ያለበት ነው። ትማራለህ፣ እጅ ስራ ትማራለህ፣ የቧንቧ ስራ ትማራለህ። 12ኛ ክፍል መጣ የለም ወደ ስራ ምርጥ ሀሳብ። ታስቧል። ወደና ጊዜ እንኳን ጨረስኩ። በስማ በጣም ያበደ ነው በእውነት ማለት እንደ ቀልዱስ ቀልድ ነው፣ ግን በጣም ያበደ ነው። ይመቻችሁ በቃ ምክንያቱም ከስራው ይሄን ናቸው። አሁን ተመረቀ ማለት ዩኒቨርሲቲ ደርሰ ተመረቀ ከምታገኛቸው በላይ አሁን ሰዎች በጣም እየተሳማሩበት ያሉት ስራ ይሄ ነው። ዞሮ እዛ መሄድ አይቀርም። ስለዚህ ቀድሞዎችን መማር ከዛ ከተሳካ ደግሞ ሌላ ስኪል ያስከ ማለት ነው። ቤት መብራት ሲበላሽ ቧንቧ ሲበላሽ ቧንቧ ሰራ አይጠራም ማለት ነው። ስለዚህ እጅ ባለሙያ ጨቅ ማለት ነው። ምክንያቱም አሁን ኤአይ እየመጣ ነው። ኤአይ ሲመጣ ማይነካቸው እነዚህ ነው።
ሆኖ ሀበሻ ፒፕል ብሏል ቴዶ። ችግር አቤት ችግር። Don't do that, she. ጨለማውስ ምን እየሰራሽ ነው? ጥያቄ እሱ ነው። ጆርዲ ተይስቲ ጆርዲ እስቲ አሁን ክፉ አታናግሪኝ። እንደው በሰላም እንደው ስሰራውዬ ተረጋግቼ አሁን ከምወዳቸው ጋር እንደው ሼር ላድርግ ብዬ ነው የመጣሁት። እንደው ተይኝ ልኑርበት። እንደው እግዚአብሔርን ፍሪ ልኑርበት። እንዴ በእግዚአብሔር አይደል ፋይስ በእግዚአብሔር እንስራበት እንጂ አስባል በጣም ከመማረሩ የተነሳ ሙስሊሙ ሰውዬ በእግዚአብሔር ሲል ይመጀ ትርጉሙ በራሴ ምንድን ነው ላቡ? ምንድን በነሜራ የመጃው ተከፈተ ይላል። እንግዲህ ለዛሬ የነበሩን ቪዲዮቻችን ይሄን ይመስሉ ነበር። እንዴት ነው ተመቻችሁ ወይ? ያልተመቻችሁ ምን አለ? ምን ይስተካከል? ምን ይቀነስ? ምን ይጨመር? የሚለው ነገር ኮሜንት አድርጉልን። እስከመጨረሻው አብራችሁን ስለቆያችሁ እናመሰግናለን። ነገ በሌላ ፕሮግራም እስከምንገናኝ ድረስ አብራችሁን ስለቆያችሁ እናመሰግናለን። ቤቤ ነኝ። ሰናይ አዳር፣ ሰናይ ውሎ ይሁንላችሁ። ወዳችኋለሁ።